ጤና ይስጥልኝ። እንኳን ወደ ኤቱቴክ ቻናል በደህና መጣችሁ። ዛሬ ደግሞ የምናየው አማርኛ ፎንቶችን እንዴት ቪዲዮአችን ላይ መጠቀም እንደምንችል ካፕከት ላይ አድ እንዴት እንደምናደርግ እናያለን። ወደ ቪዲዮ ቀጥታ እንሂድ። መጀመሪያ ፎንቶቹን አዘጋጅቼላችኋለሁ። ወደ 150 ፎንቶች አዘጋጅቼላችኋለሁ። እነሱን ፎንቶች የት እንደምታገኟቸው አሳያችኋለሁ። እንዲሁም ደግሞ ፎንቶቹን እንዴት ኤክስትራክት እንደምታደርጉትም ስቴፕ ባይ ስቴፕ እናያለን። ወደ ቪዲዮ እንሂድ። በመጀመሪያ ፎንቶቹን የምታገኟቸው የኔ ቴሌግራም ቻናል ላይ ነው። ቴሌግራም ቻናሌ ላይ ኤቱቴክ ብላችሁ ሰርች ብታደርጉ ይመጣላችኋል። እዛው ዩቲዩብ ቻናሌ ላይ ታገኙታላችሁ ዲስክሪፕሽን ላይ እና 150 ፍሪ አማሪክ ፎንት አዘጋጅቼላችኋለሁ እና እሱ ነው ዚፕ ፋይል ነው እና እሱ ዚፕ ፋይል እንዴት ኤክስትራክት እንደምታደርጉት ደግሞ እናያለን። ሳምሰንግ ምናምን የምትጠቀሙ ሰዎች ራሱ እዛው ኤክስትራክት ማድረጊያ ስላለው በመጀመሪያ ኤክስትራክት እናደርጋለን ዚፑን ፋይል ውስጡ ወደ 150 ሌሎች የፎንት ስታይሎች ስላሉት ማለት ነው። እሱን እዚህ ጋር ሞር የሚለውን ነክቼ እኔ ኤክስትራክት የሚለውን ነካለው። ሌላ ተጨማሪ አፕሊኬሽን ሳያስፈልገኝ እዚሁ ጋር ኤክስትራክት አድርጋለሁ ማለት ነው። እዚሁ ጋር ኤክስትራክት አድርጋለሁ ማለት ነው። ይሄው እንደምታዩት ነው። ከላይ ላይ ኤክስትራክት ሆኗል እንዳለ 150 ፍሪ አማሪክ ፎንቶቹ። ከዛውን በመቀጠል ኤክስትራክት አድርገን ከጨረስን በኋላ ወደ ካፕከት ላይ እንሄዳለን። ካፕከት ላይ ከሄድን በኋላ ኒው ፕሮጀክት ወይ ደግሞ ኒው ቪዲዮ ክሬት እናደርጋለን። ኒው ቪዲዮ የሚለውን እነካለን። ክሬት የምናደርገውን ቪዲዮ ወይ ፎቶ እንመርጣለን። እኔ ለጊዜው ዝም ብዬ ለእናንተ ለማሳየት ስለፈለኩ ፎቶ መርጫለሁ። አድ የሚለውን በተን ካረግን በኋላ እዚህ ጋር ካፕከት ላይ እንደዚህ ከገባን በኋላ ከዛ አድ ቴክስት የሚለውን ድጋሜ እናከዋለን። በመቀጠል እዚህ ጋር ፎንት የሚል ይመጣልናል። እዚህ ጋር ከላይ ካሉት ባሮች ፎንት የሚለውን እዚህ ጋር እነካለን። ፎንት የሚለውን ከነካን በኋላ እንደዚህ ይመጡልናል። ይሄ እንዳለ በእንግሊዘኛ ፊደሎች ያሉት ናቸው። እኛ ደግሞ የራሳችንን አድ ማድረግ ስለሆነ የፈለግነው እዚህ ጋር ማይ ፎንት የሚለው ላይ ነካን ስናደርገው እነዚህ እኔ አድ ያረኳቸው ነው እና አድ በተን እዚህ ጋር ይመጣል። እናንተ ጋር ምንም አይመጣም። እኔ ጋር እነዚህን አድ ስላረኳቸው ነው። እዚህ ጋር አድ የሚለውን አንዴ ነካና ከዛ እዚህ ጋር ማይ ፎንት የሚለውን እንመርጣለን። ቅድም የስልኬ ላይ ያረኩት ይኸውና ይኸው መጀመሪያ ላይ መጣው ኤክስትራክት ይሄንን ዚፕ ፋይል እዚህ ጋር ኤክስትራክት ያረኩት ማለት ነው። እሱ ላይ ስገባ አማሪክ ፎንት ሰነካ ይኸው እንዳለ መተውልኛ 150 ከዚህ ውስጥ እናንተ እየመረጣችሁ አንዱን ታስገባላችሁ ማለት ነው። እኔ ለምሳሌ ለእናንተ ለማሳየት ዝብርቅርቅ የሚለውን መርጫለሁ። ዝብርቅርቅ የሚለውን መርጫለሁ። እዛ አድ ያደርጋል ማለት ነው። ይሄው እዚህ ጋር መጀመሪያ ላይ ነው አድ ስታረጉ ወደ መጀመሪያ ላይ ነው የሚመጣው። ይሄው እንደምታዩት ዝብርቅርቅ የሚለው መጀመሪያ ላይ አድ ተደርጓል እና እሱን አድ የተደረገውን ተች በማድረግ እዚህ ጋር የምትፈልጉትን ነገር ትጽፋላችሁ ማለት ነው። እኔ ለምሳሌ ዝብርቅርቅ የሚለውን መልሼ ጽፌያለሁ። ከዛ በመቀጠል አሁን እዚህ ጋር ይሄ አማርኛ ፎንት ለምን ይጠቅመናል? ለቪዲዮአችን ላይ እንደዚህ አይነት ቴክስቶችን ለማስገባት እንዲሁም ደግሞ የካፕከት ታምሌኖችን ለማስገባት ይጠቅመናል ማለት ነው። እዚህ ጋር እንደምታዩት አሁን ይሄንን ለማስገባት ብንፈልግ የተለያዩ ያለው ብዙ አማራጮችን ያቀርባል እና እነሱን ስንፈልግ እዚህ ጋር እየመረጥን ማስገባት እንችላለን ማለት ነው። እና በምናስገባ ሰዓት በቃ ቀጥታ ይሰራልና ለምሳሌ ይሄንን ባስገባ አሁን ቪዲዮን ፕሌይ ስንለው ጽሁፈቱ ይመጣል ማለት ነው። ስለዚህ የራሱ የካፕከት ላይ ያሉት እነዚህ የተለያዩ ናቸው፣ በጣም ብዙ ናቸው። እነሱን ተጠቅማችሁ ቀላሉ የአማርኛን ፎንት እንደዚህ ማስገባትና መጠቀም ትችላላችሁ። ይህ ቪዲዮ ከጠቀማችሁና ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እላለሁ። እንድታበረታቱኝ እላለሁ። የዛሬው ቪዲዮ የነበረ አመሰግናለሁ።